ይሄንን ጌም ተጫውቶ ገንዘብ ያልሰበሰበ ሰው እውነትም በጣም ድክመት ያለበት ሰው ነው ማለት ነው። ይሄ ጌም በጣም አሪፍ የሚሰጥ ገንዘብ በጣም የሚሰጥ አፕ ነው። ጌም በጣም ቀላል ጌም ተጫውቱት ነው ማለት ነው። ይሄኛው ጌም እንኳን እኛ ትላልቆች ሳይሆን ህፃናቶች ራሱ ሰታችሁ ቢጫወቱ ራሱ ገንዘብ የሚሰበስብ ነው ማለት ነው። እኔ እስካሁን ድረስ የሰበሰብኩትንም ገንዘብ እዚህ ጋር ታዩታላችሁ፣ ከላይ አለላችሁ ማለት ነው። እዚህ ጋር እንግዲህ ከስልኬ እንትን ብሎብኝ ነው አሳያችኋለሁኝ። ይሄ እዚህ ጋር ሰብስብ ያለው ማለት ነው። ስልኬ እንትን ስላለልኝ ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ እዝነታችሁ ብዝት ትርፍ ይበልልኝ። ዛሬ አብረን ኑ ጌም እየተጫወትን ገንዘብ እንሰበስባለን እና በጣም ቀላልና በጣም ማያስቸግር ጌም ነው ማለት ነው። ጌሙም ደግሞ መኪና በመንዳት ብቻ ነው ማለት ነው። ይሄን መኪና እንዲያረጋችሁ የነዳችሁ ገንዘባችሁን ትሰበስባላችሁ ማለት ነው። ይሄም በጣም ቀላልና በጣም አሪፍ ነው። ለልጆች ራሱ ብትሰጧቸው ራሱ ልጆቹ ተጫውቶ ገንዘብ ይሰበስቡላችኋል ማለት ነው። እንደዚህ ያረጋችሁ ገንዘባችሁን ሰብስቡ። ዝብራ ላይ ሲሆን ደግሞ ይሰጣችኋል ማለት ነው። ቤተሰብ ኑ አብረን እንጫወት እና ቪዲዮን ላይክ እና ሼር ማድረጉን እንዳትረሱ። እንዲሁም ደግሞ ለሌሎችም ሼር አድርጉልኝ እላችኋለሁኝ። ቪዲዮ እንግዲህ እዚህ ጋር እንደምታዩት ይሄኛው መኪናው ነው ማለት ነው። ከዛ የምትነዱት ደግሞ ይሄኛው ነው። እዚህ ጋር ደግሞ የሚሰጣችሁን ታስኮች ምናምን እዚህ ጋር ታገኛላችሁ። እኔ ደግሞ ኔበል 351 ደርሻለሁ ማለት ነው። እዚህ ጋር ደግሞ የሰራሁት ብር ደግሞ ድርሃም ደግሞ 119 ሰርቻለሁ። እዚህ ጋር ደግሞ ይሄ ምንድነው ኮይን የሰበሰብኩት በመኪናው በየዝብራው ያሸነፍኩት የሰበሰብኩት ነው ማለት ነው። እዚህ ጋር ደግሞ የሚሰበስቡት እዚህ ጋር ነው። በቀይ ጥያቄ ይመጣባችኋል። ከዛ ይሄን ነክታችሁ ነው እዚህ ጋር የምታስገቡት ማለት ነው። እና በጣም ቀላል ነው። እውነቴን ነው የሚላችሁ ልነግራችሁ አልችል። እንደዚህ የነካችሁ እንግዲህ እናንተ ቀጥ እያላችሁ የሚዞርበት ቦታ ሲኖር እያዞራችሁ መኪና ደግሞ ሲመጣባችሁ እንዳይጋጭ ማለት ነው። ቀስ እያረጋችሁ ትነዳላችሁ። እዚህ ጋር ዝብራ ላይ ሲሆን ደግሞ እንዲህ ይሰጣችኋል። እዚህ ጋር እቺን በመንካት ኮንፈርት ላላችሁ እዚህ ጋር ደግሞ ኮይኑን ይሰጣችኋል ማለት ነው። ይሄኛውን የሰጣችሁን ኮይን ደግሞ እዛ ይቀመጣል። አሁን እዚህ ጋር ዋናው እዚህ ጋር ነው ጥንቃቄ ማድረግ ያለባችሁ። እኔ አሁን $1 ከ10 ምናምን ሰጥቶኛል። ይሄንን ፍሪ ጋዝ ለመሙላት ነው ማለት ነው። ማስታወቂያ እቺ ጋዝ ይሰጠኛል። እዚህ ጋር ደግሞ ከጠየቃችሁ እዚህ ጋር በራሳችሁ በኮይኑ ወስቶ ከዛ ጋዝ ይሞላላችኋል ማለት ነው። ይሄንን በፍጹም እንዳትነኩ። እዚህ ጋር ይሄን ነክታችሁ ነው። ይሄን ነካለው ማስታወቂያ ያለው እንግዲህ ገንዘቡን ፈልጋችሁ ማስታወቂያ ላይ ማለት አይቻልም። ገንዘቡን ከፈለጋችሁ ማስታወቂያ እስከሚያልቅ ድረስ መጠበቅ አለባችሁ ማለት ነው። እዚህ ጋር ይሄ ማስታወቂያ ያልቃል። ከዛ በኋላ እንግዲህ ማስታወቂያ ሲያልቅ ደግሞ ይሰጣችኋል ማለት ነው። ይሄንን በሰብር አድርጋችሁ ማስታወቂያ ማየት አለባችሁ። ማስታወቂያ ካሳለፋችሁ አይሰጣችሁም $1 ማለት ነው። ስለዚህ እሱን እያያችሁ እዚህ ጋር እንግዲህ ሲያልቅ ኔክስት ሜል ይመጣል። አንዳንዴ በጣም ረጅም ነው ማለት ነው። አንዳንዴ ደግሞ ቶሎ ነው የሚጨርሰው። እዚህ ጋር ቪዲዮ አውርዱ ይላችኋል ማለት ነው። እዚህ ጋር ቪዲዮ አውርዱ ሲላችሁ እሱ መንካት የለባችሁም። እዚህ ጋር ኔክስት ሚለውን ኤክሱን ነክታችሁ ትወጣላችሁ። እናንተ ማስታወቂያ ካያችሁ በቂ ነው። እና በጣም እውነቴን ነው የምላችሁ በጣምና አሪፍ ቀላል ጌም ነው። ተጫውታችሁ እንግዲህ ገንዘብ ሰብስቡ። እውነቴን ነው የሚላችሁ በአንድ ቀን ብቻ 100 ትገባላችሁ። $100 ማሰብሰብ ማለት ነው። እዚህ ጋር አሁንም ኤክሱን እንነካለን። እና ጎበዝ ተጫዋች ከሆናችሁ ደግሞ ጌም በጣም ቆንጆ ነው። እንግዲህ ሞክሩት። እኔ እውነቴን ነው የሚላችሁ በአንድ ቀን ጊዜ ሰጣችሁ ከተጫወታችሁ ከዛም በላይ የምታተርፉበት ነው ማለት ነው። ደግሞ ጌሙ እንደምታዩት በጣም ቀላል ነው፣ የሚከብድ አይደለም ማለት ነው። እና ለህፃናቶች ራሱ በጣም አሪፍ ነው። ቪዲዮን ላይክ ማድረግ እንዳትረሱ። ወሰላሙ አለይኩም። እንግዲህ እዚህ ጋር ላሳያችሁ። መጀመሪያ አዛን እያለብኝ ስለሆነ ይሄው እዚህ ጋር ሰጥቶኛል ማለት ነው። አያችሁ ማስታወቂያን ስላየው $1 10 ሳንቲም ሰጥቶኛል ነጥብ ማለት ነው።
እና ቪዲዮን ላይክ አድርጉ ቤተሰብ። ወሰላም አለይኩም። ሙሉ ቪዲዮን ከሰራችሁ ከፈለጋችሁ እሰራላችኋለሁ።